ኧረ በፍጹም ሉሌ። ጥሩ እንሂድሽ። እንዴትም አድርገን እቺን እርኩስ መያዝ አለብን። ቆይ አሪፍ ወጥመድ እናዘጋጅላታለን። ጥሩ እንዴ ኖሃን አገኝሻለሁ ብያት ነበር። በዛች እርኩስ ምክንያት ረሳኋት። ደወለ። እሺ ምን ሊለው ነው? ሄሎ ያዳ ኖሃ በጣም ይቅርታ ቆየሁብሻ። አረ ችግር የለውም። እኔማ ስትቆይ ሄድኩኝ እኮ። በጣም ይቅርታ ትንሽ ስራ ነገር ገጥሞኝ ነው። አሁን የት ነሽ? በቃ መጣሁ። እሺ በቃ አግኝቻት ልመለስ። እሺ አሁን ምን ልለው ነው? የምነግርህ ነገር አለ ብዬ አሁን ምን ልለው ነው? የታለች? እዚህ ነበር የቀጠረችኝ። ቆይ ልደውልላት። ኢዛና ደግሞ ከናቲ ወንድም ጋር ምን ሊያደርግ ነው የመጣው? የሆነ ችግርማ አለ። እድል ያልሽን ቦታ መጥቻለሁ እኮ። የታለሽ? ከማን ጋር ነህ? ከማንም ጋር ብቻዬን። በቃ አሁን እና ያዳ እየተከተሉኝ ስለሆነ ለመምጣት አልተመቸኝም። በኋላ እደውልልሃለሁ። ይኸውልሽ እድል እንደምንም ዛሬ መገናኘት አለብን። አሁን መውጣት አልችልም። በኋላ እደውልልሃለሁ። እድል አንቺ እድል! ወይኔ ያስከደለችኝ። የታለች?
ምን መሰለህ ሉል አልመጣችም አልተመቻትም አልተመቻትም ሉሌ እንደሱ አይደለም ትሰማኛለህ? 24 ሰዓት ነው የምሰጥ። በዛ 24 ሰዓት ውስጥ እሷን ፈልገህ ካላገኘ አንተ ሟች ነህ። አገኛታለሁ። አንቺ ውሻ ባልሰራልሽ እኔ ዛና አይደለሁ። ደህና ነህ? አለሁልሽ። ጠፋሁብሻ? ኧረ ችግር የለውም። ምንድነው እሱ? ምን ነበር እነግርሃለሁ ያልሽ? እነግርሃለሁ ያልኩት እውነቱን ልትናገር ብቻ ባልሆነ አይኔ እያየማ የዘረጎትን መስመር አታበላሽ። በያ ንገሪኝ፣ እየጠበኩሽ እኮ ነው። ምን መሰለህ ያዳ ኖ አቤል አቤል ተተዋወቁ። ታላቅ ወንድሜ ነው። ያዳባላለሁ። እዚህ ምን እየሰራሽ ነው? አይ ምንም፣ ወደ ቤት እየሄድኩ ድንገት ተገናኝተን ነው። መልካም እንሂድ በቃ አሁን። እሺ ያዳ፣ እደውልልሃለሁ። እሺ ኖ ምን ለማድረግ እየሞከርሽ ነው? ምን ለማድረግ ሞከር? ይሄ የህፃን ጨዋታሽን አቁምሽ ነው። አቤል እያሳመምከኝ ነው። ልቀቀኝ። ስነግርሽ ስሚ፣ ካልሆነ የኔን ባህሪ ታውቂዋለሽ አይደል? እህቴ መሆንሽን እንድረሳ አታስገድጂኝ። አቤል ልቀቀኝ፣ እያሳመምከኝ ነው። ያማህን ጤነኛ አይደለህም።
ደግሜ አልነግርሽም። እቅዴን የሚያበላሽ አንድም ነገር ስታደርጊ እንዳለሽ። እድል አንቺ እርኩስ ተደብቀሽ ምትቀሪ መስሎሻል? አቢኒ አንዴ ተረጋግተህ ስማኝ። ሁሉም ነገር አንተ እንዳሰብከው አይደለም። አሁንም ልታስረጅኝ እየሞከርሽ ነው? ደፋር አቢኒ፣ እኔ ምንም ማውቀው ነገር የለም። ምንም የምታውቂው ነገር ከሌለ ምን አስሮጠሽ? ፈርቼ እኮ ነው የሮጥኩት አቢኒ። ስታስበው ዜማን እኔ ለምን ብዬ ነው ማግታት? አሁን የማምንሽ ይመስልሻል? አቢኒ፣ እኔ እኮ ላንተ ብዬ ነበር ኢዛና ጋር ሄድኩት። ሲመስለኝ ዜማን ያገታት እሱ ነው። ምን? ይሄ ደግሞ ሌላኛው ጨዋታችሁ ነው? እንደማታምነኝ ያውቃለሁ። ግድ የለም ማስረጃ ይዤላችሁ መጣና ታምነኛላችሁ። ምንም እንድትታመኝ የሚያደርግ ስራ አልሰራሽ። እሱን ጊዜ ይፍረድ። መልካም ቀን። ችርኩስ እንደዚህ ተጫውታብኝ ባልሰራላትን ኢዛና አይደሉ። እድል ነገሮችን በጣም አቅለለሽ እያየሽው ነው። አልገባኝም። ተገናኝተን አውርተን መፍትሄ መፈለግ አለብን እድል። እሺ ትንሽ ቆይቼ ልደውልልክና የምንገናኝበትም ላሳውቅ። እድል ያለንበት ችግር ቀላል አይደለም። አቅልለሽ ባታየው ጥሩ ነው። አቅልዬ አላየሁትም። እየፈለጉኝ ስለሆነ መንቀሳቀስ ስላልቻልኩ ነው። መልካም፣ እንዴትም ብለሽ ቶሎ ደውይ። እሺ እደውልልሃለሁ። ኖሃን አገኘሃት? አዎ አግኝቻት ነበር። ያዳ ምን ነው ችግር አለ እንዴ? ኖሃ የሆነ የምነግርህ ነገር አለኝ ብላኝ ነበር። ምንድን ነው እሱ? እንጃ ልትነግረኝ ስትል ወንድሟ መጣና አቋረጠችው። ወንድሟ? አዎ ወንድሟ ሲመጣ በጣም ተደናግጣ ነበር። ብቻ የሆነ ነገርም አለ። እሷ ጋር ደግሞ ምን ይኖራል? እንጃ ብቻ የሆነ ያስጨነቃት ነገር ግን አለ። እና እንዴት እናጣራ? ችግር ውስጥ ሆና እንዳይሆን እንደምንም ድጋሚ አግኝቼ ምን እንደሆነ ማጣራት አለብኝ። ይሻላል። ወይ እድል፣ አሁን መገናኘት እንችላለን? እርግጠኛ ነሽ? እንደ ትናንቱ ቀጥረሽኝ አትቀሪም? አታስብ፣ አልቀርም። ጥሩ እሺ፣ የት ልምጣ?
መጣው ና አንቺ እርኩስ ዛሬ ያበቃልሻል። ሄሎ ሉል፣ ያለችበትን አውቄያለሁ። እኔ ቀድሜ ልሂድና አንተ ቶሎ ድረስ። ጥሩ። የት ነው ቦታው? አንተ የምትጫወተው ጨዋታ መምህር መሆኔን አላወቅም። በልና በማን ወጥመድ ማን እንደሚገባ እናያለን። እንግዲህ እስኪ አሁን እንጫወትልሽ። ጨዋታ ምን እንደሆነ አሳይሻለሁ። ሳልነግርህ እድልም ደውላ ነበር። ምን እድልም? አው ደውላ እኔ ምንም አውቀው ነገር የለም ምናምን አለች። ምንም ካላወቀች እና ምን አስሮጣት? ፈርቼ ነው የምትል አይደል? ምንም አታውቀውን ምን አስፈራት? ምን አውቄላት? ይሄ ደግሞ ሌላኛው ጨዋታ ይሆናል። ከዚህ በላይ ምናምናት መስሏት እቺ እርኩስ። ያን ሁላ ጊዜ አፍንጫችን ስር ሆና ክፋቷን አለማወቃችን። ታውቃለህ፣ እድልን ሳውቃት እንደዚህ አይነት ሰው አልነበረች። በጣም ጥሩና መልካም ሰው ነበረች። ይሄን ጎኗን አላሳየችህም ይሆናል። አሁንማ ጭራሽ የማላውቃት ሰው እየሆነችብኝ ነው። ኢዛና ምንድነው? ምን ተፈጥሮ ነው እንደዚህ ካላገኘሽ ብሎ ያስጨነቀኝ? ምን መሰለሽ እድል፣ መጀመሪያ አንቺ ንገሪኝ፣ እና ያዳ እንዴት ጠረጠሩሽ? እኔ አላውቅም፣ ብቻ ብዙ ነገር አውቀዋል። ምን አውቄ? አንተ ጋርስ ምንድነው የተፈጠረው? ምን መሰለሽ፣ አንድ አስቸኳይ መደወል ያለብኝ ስልክ አለ። ልደውል? ደውል። ልዑል? አዎ ልዑል፣ ምን ነው ደነገጥክ?